መንቻ was getting ዛሬ እንግዲህ AEW ቢባል ድብድባል። ቆይ ቪዲዮ ከመጀመራችን በፊት ስለ AEW ላስረዳችሁ። ኦል ኤሊት ሬስሊንግ ወይም ባጭሩ AEW የፍልሚያ ፕሮግራም ሲሆን አንዳንድኛም በልጅነታችን የምናውቃቸው ተፋላሚዎች ልክ እንደ ምስሉ ላይ የምትመለከቷቸው ያሉበት ድርጅት ነው። ለብዙ ዓመትና ብዙ ሰው የሚያውቀው WWE ድርጅት ጋር አሁን በጣም እየተፎካከረ ያለ ድርጅት AEW እዚሁ በዊኒፔግ መጥቷልና እኔ ራሴ እዛው በአካል በመገኘት አሳያቸዋለሁ። ግን ችግሩ ቲክፒክ ላይ ነው ቲኬት ልገዛ ያሰብኩትና ከትንሽ ጊዜ በፊት ላይክ በርካሽ ዋጋ አግኝቼው ነበርና ቲክፒክ ላይ የምታውቁ ሰዎች ካላችሁ ደግሞ ኮምፒቲሽኑ በደረሰ ቁጥር ኦር ኢቨንቱ በደረሰ ቁጥር እየቀነሰ ይሄዳሉ ይላሉና አክቹሊ በጣም ፌር በሆነ ፕራይስ ነበረ መጀመሪያም የነበረው። ግን በቃ ከዚህ በታች የሚቀንስ ከሆነ ለምን ጠብቄ ያልገዛላችሁ ማልኩኝ። አሁን ሳይ ሊቀንስ ነው ጋይስ፣ ምንም ሊቀንስ አልቻለምና ሆነ ምን እንደታሰበ አላቅም። እስኪ ላይክ ከዛው ደርሼ አሁን ላይክ ሾው ሊጀምር ራሱ አይ ቲንክ አንድ 20 ደቂቃ ነው ያለንና በ20 ደቂቃ ውስጥ ትኬት አግኝተን እንገባዩን እናየዋለን። እውነት ለመናገር ማለት ነው አስፓልት እየተሻገርኩኝ ነው ጋይስ። በጣም የቸኮለ ዩቲዩበር ብል እውነት ቀድሜ ገዛ ኖሮ ማለት ነው ያን ያክል ኪሴን አይጎዳኝም ነበር፣ ምክንያቱም ላይክ በጣም ፌር የሆነ ፕራይስ ነበረ። ግን አሁን አክቹሊ በጣም ጨምሯል። አሁን ያለው ዋጋ ማለት ነው ከያኔው እጥፍ ነው እያደረገኝ ያለውትና ይቀንሳል ብዬ ስጠብቅ ነበረ። 10 ደቂቃ 1 ደቂቃ እስከ 5 ደቂቃ እንጠብቅና ካልሆነ ያለውን ትኬት ገዝተን ውድ ካልሆነብን እንገባለን ማለት ነው። እና ደግሞ እኔ ያለሁበት ከተማ ማለት ነው እንደዚህ አይነት እድል ካልተጠቀማችሁ መቼም ነው በቃ የሆነ መዝናኛ ነገር ማታገኙት። ምክንያቱም በጣም በቃ የሞተ ከተማ ነውና ያን ያክል መዝናኛ የምታገኙበት ከተማ አይደለምና አይ ቲንክ this is like አሪፍ one of the events እና ልጅ እያለሁ በጣም ብዙ ስለማይ እስኪ ደግሞ በአካል ምን እንደሚመስለውና ከተማዬ ነው በሬ ድረስ ነው የመጡት። ባይ ዘ ወይ ኢትስ ላይክ 13 ደቂቃ ወክ እና በጣም ቅርብ የሆነ ቦታ ነውና ዝም ብዬ ወክ እያደረኩኝ በዛው ትኬት እያዩ ሊድ ብዬ የተነሳሁትና actually ስቴዲየሙ አይ ቲንክ ዊኒፔግ ውስጥ ካለው ውስጥ ሜቢ ትልቁ ሊሆን ይችላል። ማን F150 እንዴት ነው የሚጮኸው? እውነት ለመናገር ማለት ነው እንደ ድል ሆኖ ከ30 እግዚአብሔርን ይኸው እዚህ ጋር ቆሜ በቃ ልመለስ ምናምን እያልኩኝ እግዚአብሔርን 40 መጣ። 40 ማለት which is 3 ብር ምናምን ከባለፈው ጨምሮ actually በቃ ከዚህ በኋላ ቀድሜ ነው የምገዛው። ግን አሁን ተበልቻለሁ። ለማንኛውም ትኬት ገዝተናል እንገባለን ማለት ነው። ይቻዋችሁ ጋይስ AEW here we go። እንግዲህ ውስጥ ገብተናል ጋይስ። 4 ብርም ብከስር ቀድሜ ነው የምገዛው። ከዚህ በኋላ ምንም ማስተያየው ነገር የለም። ግን ቆይ አሁን ላይክ መቀመጫችንን ማየት አለብን። በየትኛው በኩል እንደሆነ አላውቅም። በጣም ይጮሃል። የሚሰማችሁ ከሆነ አላውቅም። ግን ሉክ እንዳለ ህዝብ ነው ያለው ማለት ይቻላል። look at this man, this is crazy። እንደዚህ ያልጠበቅኩኝም ነበር። ምክንያቱም like I thought ትንሽ ሰው ብቻ ነበር የሚኖር የመሰለኝ፣ ግን almost በጣም ብዙ ሰው አለ። እውነት ለመናገር ቅድሚያ ያኛውን ነበር ያሳያችሁ፣ ግን ወጥቼ አሁን እስኪ ፖፕኮርን እንኳን ካለ ፖፕኮርን እንይዛለን። ጾም ስለሆነ እኔ ደግሞ ጾም ላይ አልበላም ጋይስ። ስለዚህ ዝም ብሎ ፖፕኮርን ነገር ካለ ፖፕኮርን እንወስዳለን፣ ኦር ፍሬንች ፍራይስ እንወስዳለን ማለት ነው። yes let's see ፖፕኮርን እንግዲህ ፖፕኮርን ገዝተናል ጋይስ። የሚጠጣ ደግሞ ካስፈለገን ተመልሰን እንመጣለን። አሚን ቱ ቢ ኦነስት ማለት ነው ላይክ ውስጥ ገብቼ ሳይው ላይክ አይ ዲድንት ኤክስፔክት እንደዛ ትልቅ ይሆናል ብዬ አላሰብኩኝም ነበርና ከምታስቡት በላይ ትልቅ ነው። ግን ትንሽ እንትሮ ዊንጓ ሚያንስ ይመስለኛል፣ አላውቅም። ግን አሁንም ገብተን የምናየው ይሆናል። እስኪ ሌስ እንግዲህ እንደምታዩት ዊንጉን ይታያል። በአካል ግን ትልቅ ነው እግዚአብሔርን። በስልክ ሲታይ እንደውም ትንሽ ይመስላል። እንግዲህ የምታውቁት ሰዎች ታውቁታላችሁ። ክሪስ ጄሪኮ ይባላል። ሙዚቀኛና አይ ቲንክ ተደባዳቢ ነው እንደምታዩት። እኔ ግን ማውቀው በተደባዳቢነት ነው። ድሮ የሆነ ወደ ጀርባ ይቆምና ጃኬቱ ያበራ ነበረ። አሁንም ከጋይ ነው ያበራል። ብልጭልጭ ነገር ያነበረውና ላሳያችሁ። ቁመት የሚረዝመኝ ይመስለኝ ነበረ ግን እኩል እንደ ልትደም ክራውዱ is going crazy። I'm home. Ladies and gentlemen, your all Elite Wrestling World
መጨረሻ ላይ የሚመጣው ልጅ አውቀዋለሁ። ይወዘውን WWE አይ ቲንክ WWE ላይ ያየሁት መሰለኝ። ብቻ የቀድሞ ልጅ ማለት ነው። ሰዳድሞ ነው እንጂ ምንም ነገር ያደረገው ነገር በጣም ይጫወታል ብላችሁ በጣም ይሁን ነው እንግዲህ ድብድባቸው ጀምሯል። ወይ አሁን ድብድብ እያየን ነው። ያሳይ ከዛ ጨርሰን ተገላግለናል። ወሬ ነበር ከዚህ በፊት ላይክ ጋይስ ሀገራችንን ሰደቡት ነው ብለ ሀገራችንን ልጅ ካናዳ ነው እያልኳቸው ያለው ላይክ ሲቀርጹት ያለውና እዚህ መታችሁ የምታዩት ነገር የተለያየ ነው። በጣም እውነት ለመናገር በእርግጠኝነት ባይዘው እኮ እነኚህ 40 ምናምን ዓመታቸው ነው ማለት ከኔ በላይ ነው የሚገለባበጡት ብታዩቸው ጋይስ። ማን እንዴ እኔ 21 ዓመቴ ነው እንደዚህ ያለገለበጥም ነው የምልህ። ማለት አፎግሩኝም እዚህ ሞኝ የውሸት እንደሆነ አውቃለሁ እና አፎግረኝም እዚህ ሞኝ ምን እሺ ነው። እንዴት ነው እንደዚህ የሚያደርጉ? ይሄም እንግዲህ መታየት እዚህ ጋር አናዘር የWW ተጫዋች የነበረ ነው። ስሙን አላስታውሰውም። ወይኔ ንገርም ጋይስ እዛው ሳይገባ ግደል። ዋው ለዚህኛውን ደግፈው ነውማ አይ ቲንክ ሰው ለዛኛውን ቢደግፈው ይሄማ ኢሉሚናቲ ነው። ይሄ የፍየል ጭንቅላት አለው ዶዝ ለዚህኛውን ደግፈው። አዎ በለው አፍሪካ የሰር ጎበዝ። አይ ቲንክ ይሄኛው በነጭ ያለው ጋይስ ካልተሳሳትኩ ሲዛሩ እና ደግሞ እዚህ ጋር የምታዩት ይሄኛው ደግሞ Look at the situation you found yourself in. There's 6 of us, Will. How did you think this was gonna go? Did I put you here? Or did you put you here? Next time, use your head. So go home and tell your kids, I got to see Don Callis and one day, maybe I'll get to leave this shithole. እኔ ለራሴ ከተማ መሮኛል ማለት ነው። ሁሉም እየመጣኝ ከተማ ይሳደባሉ ማለት እባካችሁ እንድለቅ እንዳታረጉ እና መጥፎቹ በቃ መሳደቡ ነው። ኤኒዌይስ አሁን የሴቶቹ ሊጀምር ነው። የሴቶቹ ምን ያደርግላቸዋል አይደል እንዴ? አይ ተሳስቻለሁ። አንተ ሴቶቹ ላይ አይደል እንዴ ማየት እንዴ? እየዮቹ ነው ቪው እንዴት እንደሚያምር ይሁት በእናታችሁ። ይኸው የካናዳ ጥላቻ ጋር ይሄኛውን ለማን ነው ለዩኤስኤ ነው ቆማለሁ ብሎ ላይክ እዚህ መሆኑን ጠልቶታል። ላይክ መጥፎ ሰው ነው ይሄኛው ከገባችሁና ሉከርም ያረጋው ባንዲራ እኔ ካናዳው አይደለም ምን አገባኝ ካናዳው ደግሞ ተቃያዩ የካናዳ ባንዲራ ይዘው ይሄ ጦርነት እንግዲህ የካናዳና የአሜሪካ ነው የሚሆነው። እስኪ ማንም ያሸንፍ በጣም የተናደደ በጣም እንዴት This place is about to explode, and here they come. Security. You can be a badass security guy. እዚህ ጋር የምታያቸው ይሄኛው my childhood hero guys ነው ሁለቱም ማለት ናቸውና man come on bro this is amazing. ያስታውቃል ይሄ ፌክ ነው አርድቷል ግን አሁን ጋይስ WWE ላይ ደሽልድ የሚባሉ ቡድኖች ነበሩና አይ ቲንክ የሱ አባል የነበረው ዲሬድ ቦስ ነው ጋይስ። Look who's here! The lunatic French is back! ይሄ ማለት እኮ ህፃን ልጅ ሆኜ የማያቸው የነበሩት ጋይስ እነሱ ናቸው። አሚን this is so cool እግዚአብሔር ይመስገን። ከመጨረሻ እንግዲህ ሾው አልቋል። ያበደ ሾው ነበረ። እንደውም ለአራት ሰዓት ነው እዚህ ቁጭ ያልኩት። ልነግራችሁ አልችልም። አይ ሪሊ ጆይን ዳኒ አዲስ ኤክስፒሪየንስ ነው። አሪፍ ኤክስፒሪየንስ ገና ቤት ነገር እነግራችኋለሁ ብዬ አስባለሁ። ያሳይ የቻባችሁ ነው ብላችሁ እንግዲህ አልቆ ወተራል ማለት ነው ጋይስ። ይሄንን ፕሮግራም ማለት ነው ህፃኑ ኢዩኤል ቢሆን ኖሮ በእርግጠኝነት በጣም ነበር የሚወደውና ላይክ አክቹሊ አሁንም ኢንጆይ ያደርጋሉ ግን
ኢሞሽናል ሆኜ እስከማይ ድረስ ነበር የምደርሰው። like if I was the kid imagine እንግዲህ ሬስሊንግ ፌክ ነው ሲባል የስንት ሰዎችን ልብ እንደሰበረ ታውቃላችሁ፣ በተለይ ኢትዮጵያ ውስጥ የምትኖሩ። እዚህ እንኳን actually ለነሱ ለኢንተርቴይንመንት ፐርፐስ ስለሆነ ሬስሊንግ ኤንድ ኢንተርቴይንመንት ነው ፕሮግራሙ እና አሁንም ያዩታል። ብዙ ትውስቶች ምናምን ቀስቅሰውብኛል እና hey man this is amazing። እና ደግሞ ኤክስፒሪየንስ ያካረኩት ነገር የወደድኩት ነገር ምንድን ነው መሰላችሁ? like ሁሉንም ነገር ታዩታላችሁ በሰዓቱ ሆናችሁ ስታዩት ምንም ነገር እንደማይመስላችሁና ከዚህ በኋላ ደግሞ በእርግጠኝነት ሜሲን ደግሞ ገብተን እንደምናይ ሜሲንም ሳያቆም ማለት ነው ሜሲንም እንደምናየው በእርግጠኝነት አስባለሁ። እና ብዙ እቅዶች አሉኝ። ወርልድ ካፕ ለመግባት እቅዶች አሉኝ። እናንተ ብቻ ይሄንን ቻናል ሰብስክራይብ አድርጉ፣ እስከ መጨረሻው ቪዲዮን እዩት። ቪፒኤን ማብራት ከቻላችሁ ቪፒኤን አብርታችሁ ብታዩት አሪፍ ነውና that will really help me out too። ገና ይሄ ዩቲዩብ ቻናል ትልቅ ቦታ ይደርሳል እና ጋይስ ከዚህ በኋላ ብዙ ቪዲዮዎች ጠብቁ። it really motivates me። የዛሬው ነገር ስንት እና ኤጅን አይቻለሁ እና ክሪስተንን አይቻለሁ፣ ዲን ኤምብሮስ ሺልድ አባል የነበረውን ማን ሲዛሮ ነበረ፣ በቃ ላይክ ልጅ ሆኜ ዲፔንድ የነበሩበት እንዳለ ክሪስ ጄሪኮ እንዴት ይረሳል? እና ኤቭሪቲንግ ዋዝ ሌት ማለት ነው። አሁን ወደ ቤታችን ተመልሰን እንገባለን። እናንተንም ብዙ አላቆያችሁ ጋይስ፣ ይመቻማችሁ። I will see you guys next time with another video.